እድሜ ልኩን በብረት የተሰራ የወፍ ቤት ውስጥ የታሰረን ወፍ ከሆነ ጊዜ በኋላ በድንገት የብረቱን በር ወይ የአጥሩን በር ብንከፍትለት ክንፉን እያርገበገበ በደስታ ሊዘል አይችልም። ምክንያቱም ያው እንደውም ከዛ ይልቅ ተመልሶ ወደ ውስጥ ሊገባ ይችላል። ይህን ነገር ዝም ብዬ አላወራሁትም። ያ የተከፈተ በር ዓለምን ቢወክል ለወፉ ግን የልምድ ዋስትና መሞት ብቻ ነው እና በቤት ውስጥ ሲሆን ሁሌ ውሃ የሚጠጣው ውሃ የት እንደሚቀመጥ ያውቃል። የሚበላው ምግብ የት እንዳለ ያውቃል። ከጭልፊት ወይ ከአሞራ ጥቃት ውስጥ ነፃ እንደሆነ ያውቃል። ስለዛ በዛ አጥር ውስጥ ሴፍቲ ይሰማዋል። ለዚያ ወፉን ሰማዩን ብታሳየውና ይሄ ያንተ መኖሪያ ብለህ ብታሳየው ስጦታ እየሰጠው አይደለም፣ እሱ ላይ ሸክም እየጫንክበት ነው። እናም ለመጀመሪያ ጊዜ ለራሱ ሁሉና ራሱ ተጠያቂ እንዲሆን እያስገደድከው ነው። አብዛኞቹ ወፎች ደግሞ ያንን ማለቂያ የሌለው ሰማይ ሳየው እና ከዛም የኃላፊነት ንፋስ ክንፋቸውን ሲገፋው ወይም ሲገፋ ሲሰማቸው ተመልሰው ወደ በረቱ ወይም ወደ ብረቱ ወደዛ ምንድን ነው የሚባለው ማጠሪያ አይደለም አጥሯ የወፍ ቤቱ ጎጆ ውስጥ ወደዛ ይመለሳል፣ የታጠረው ውስጥ ማለት ነው እንጂ ሞስት ፕሮባብል ኦዱ ወደ ሰማይ ይሄዳል የሚል አይደለም። ከሰማዩ የሚልቅም ያንን የብረቱን አጥር ይመርጣሉ። ምክንያቱም that's how they feel safety። ፊዮዶር ዶስቶቭስኪ በ20ኛው ክፍለ ዘመን አካባቢ የነበረ ሩሲያዊ ጸሐፊ ነበር። በጣም ብዙ የምወዳቸው መጽሐፎች አሉት እና አንድ ጊዜ እንደዚህ ብሎ ነበር፣ ሰው ሁሉ ሁሉንም ነገር መለማመድ የሚችል ፍጥረት ነው ይላል። ነገር ግን ለረጅም ጊዜ ሊሸከመው የማይችለው አንድ መከራ አለ እና እሱም ደግሞ ምርጫ ነው ይላል፣ ወይ የምርጫ ጣር ነው ይላል መጽሐፉ ላይ። በጣም ፌመስ ከሆኑት መጽሐፎች ደግሞ አንዱ ዘ ብራዘርስ ካራማዞቭ የሚለው መጽሐፍ ውስጥ ደግሞ የሰው ልጅ ታላቁ ሚስጥር ነፃነትን መፍራት መሆኑን የተረዳ አንድን ሰው ይስላል። እናም በዜማዎቻችንና በታሪካችን ስለ ነፃነት እንዘምራለን። በልባችን ግን ያንን ነፃነት ቀምቶ የሚገላግለን አንድ ጌታ ወይም አንድ ባለቤት እንፈልጋለን። ለምን? ምክንያቱም ነፃነት ማለት ለውድቀትህ ብቸኛው ተጠያቂ ራስህ መሆን ነው፣ ወይም አንተ ብቻ ነህ ለዛ ውድቀትህ ተጠያቂ የምትሆነው። ነፃ ሆነህ ደስተኛ ካልሆንክ ጥፋቱ ያንተ ነው። ነፃ ሆነህ ደሃ ከሆንክም ያንተ ጥፋት ነው እና ይህ ሸክም ለሰው ነፍስ በጣም ከባድ ነው እና በአእምሮ ውስጥ እንደ ትኩሳት ነው። እንደ ከባድ ነፃነትን like freedom is just a heavy thing in our head እና ወጥመዱ የሚቀመጠው እዚህ ጋር ነው። ነፃነትን መሸከም ስላቃተን ፎርስን እንፈልጋለን። የሆነ ጋይድ የሚያደርገን ነገር እንፈልጋለን። ጀስት ጋይድ ሳይሆን እንደዚህ ኦን የሚያደርገን እንደ ባለቤት እንፈልጋለን። ፈውሱ በምድር ላይ ካሉ እጾች ሁሉ ደግሞ በጣም አደገኛ ነው። ከትከሻ ላይ ከባድ ሻንጣ አላ ትከሻችን ላይ ከባድ ሻንጣ እንደማስቀመጥ ወይም የሆነ ሳታስቡ ቁጭ ሲልባችሁ አለ የሆነ ከባድ ነገር ልክ እንደዛ አይነት ስሜት ነው ያለው። ይህንንም በጣም አሰልቺ በሆኑ ልማዶች ውስጥ ልናገኘው እንችላለን። ሌላው ሰው ውሳኔ በሚሰጥበት መርዘኛ ግንኙነት ውስጥ ደግሞ እውነት ወይም ውሸት ይሁን ለይተው በሚነግሩን አስተሳሰቦች ውስጥ እንፈልጋቸዋለን እና የማሰብን ስቃይ ለመሸሽ ደግሞ የመምረጥ መብታችንን ለዛ ኦን ለሚያደርገን ሰው ለአሳዳሪያችን አሳልፈን እንሰጣለን። ከሚያስፈራ ነፃነት ይልቅም መልካም የሚመስል
ኦውነር ወይም ባለቤትን እንመርጣለን። ምክንያቱም የሰው ልጅ ተርቦ ነፃ ከመሆን ይልቅ የሚፈልገውን እያገኘ የሚፈልገውን ብር እያገኘ የሚፈልገውን ምግብ እያገኘ ወይ የሚፈልገውን ነገር እያገኘ ለዛ ለሚያስገኘው ሰው ባሪያ መሆንን ይመርጣል። አሁን አንድ ነገር ማሰብ ፈልጋለሁ፣ እንድናስብ ፈልጋለሁ። አሁን ላይ የገነባነውን ህይወት እንመልከተው። በጣም ብዙ ግዴታዎች አሉብን። ከነዛ ግዴታዎች ውስጥ ስንቶቹን ነው የነፃነታችን ነፋስ እንዳይነካን ወይም አላህ ምን ያህል ነው ራሳችንን ያጠርነው? ልክ እንደዛች ወፍ ምን ያህል ነው ራሳችንን ያጠርነው ባለን በህይወት በግዴታዎቻችን ላይ ማለት ነው። ብዙ ሰው የሚጠላው ስራ ላይ ነው የሚቆየው። የስራው ሰዓትና ደንብን ለምንድን ነው አሁን ለምሳሌ እንዴት ነው ይሄን አይዲያ ላስረዳችሁ የምፈልገው? አሁን ለምሳሌ አንድ ተቀጣሪ አለ። ያ ለምሳሌ ለዛ ድርጅት ተቀጥሮ የሚሰራው ለምንድን ነው? ምክንያቱም የሆነ በኢንጂነር ብንሄድ አንድ ኢንጂነር አንድ ድርጅት ላይ ልምድ ፈልጎ ሊቀጠር ይችላል። ግን ልምዱን ካገኘ በኋላ ለምን በቅጥር ሊቆይ ይችላል? ምክንያቱም ጀስት የስራ ሰዓትና ደንብን ከማሰብ እንዲገላግለው ብቻ ሊወጣ ይችላል። ወይም ከሚያደክመን ከተማ ማንወጣው ለምንድን ነው? የሆነ የተለመደ የሆነውን መረጋጋትን ስለሚሰጠን ነው ኦብቪየስሊ። እና ጀስት ብዙ ሰዎች የሚከተሉትን ነገር ተከትለን አብረናቸው የምንሄደው ለምንድን ነው? ጎልተን እንዳንታይና እንዳንጠይቅ ስለምንፈራ ማለት ነው። አሁን ለምሳሌ አሁን የሆነ በጣም ብዙ ሰዎች የሚከተሉት ነገር ላይ እኛ ለየት ብለን ማንወጣው ለምንድን ነው? ጀስት እነዛ ብዙዎች ሰዎች እኛን ክሪቲሳይዝ እንዲያደርጉን ስለምንፈራ ነው። እና ያን ደግሞ ከነሱ ጋር የምንሄደው ደግሞ ለምንድን ነው? እኛ የሆነ አይዲያ ስለሌለን ሳይሆን አሁን እንዳልኩት ክሪቲሳይዝ መደረጉን ስለማንፈልገው ነው። እና የሰው ልጅ በህይወት ሲኖር በህይወት ውስጥ የሚያጋጥሙትን ችግሮች ለሚያጋጥሙት ችግሮች ሪስፖንሲብል ሳይሆን ወይም ሪስፖንሲቢሊቲውን በመፍራት ወይም ህይወትን ላለመጋፈጥ ሲል በራሳችን ፍቃድ የገነባነው የወፍ አጥር ውስጥ እስረኛ እንሆናለን ማለት ነው። እናም የተከፈተውን ብረት እያየን ውስጥ ለመቅረት የምንመርጥ ወፎች ሆነናል። አሁን ሰራውንዳችንን በምናይበት ጊዜ ብዙ ሰው እኛንም ጨምሮ እኔንም ጨምሮ የሆነ የተከፈተ በር እያየን ያንን በር መውጣት እየቻለን ግን ሊጠብቁን ከሚችሉ ሪስፖንሲቢሊቲዎች በመፍራት ምክንያት ወደዛ አጥር ወደዛ እስር ቤት ገብተን የምንቀር ወፎች ሆነናል። ዛትስ ማይ አይዲያ። ለመብረር ትክክለኛው ጊዜ እስኪመጣ እየጠበቀን እንደሆነ ለራሳችን እንዋሻለን። ሁልጊዜም ያንን ነው የምናደርገው። ይሄ ነገር ሲሆን እንደዚህ አደርጋለሁ፣ ብር ሳገኝ እንደዚህ አደርጋለሁ፣ ይሄን ሳደርግ ይሄን አደርጋለሁ እያልን ራሳችን ሁሌ እንዋሻለን። ግን ሁልጊዜም ትክክለኛው ነገር ወይም እውነቱ ከዚህ የራቀ ነው። እኛ መብረር አንፈልግም። ምክንያቱም መብረር ከባድ ነው። ስትበርም ሁሌ ብቸኞች ነን። የሰው ልጅ ነፃነትን አይፈልግም። ሰው የሚፈልገው ከነፃነት ስቃይ መገላገል ነው። ይህንን ታሪክ ዝም ብዬ አይደለም እየለፈለፍኩ ያለሁት። ጀስት አይዲያውንም ሙሉ በሙሉ ከመጻፍ ያገኘሁት አይዲያ ሆኖ አይደለም። ይህንን አሁን የነገርኳቸው የነበረውን ነገር በሙሉ ራሴ ኖሬያለሁ፣ አሁንም እየኖርኩት ነው። ለምሳሌ እኔ የዩቲዩብ ቪዲዮዎችን ቀርጬ ፖስት ማድረግ መጀመር ካሰብኩ ኦልሞስት 2 ዓመት ሆነኛል። ግን ፌት ለዛሬ ሆነች እና ይህን የዩቲዩብ ቪዲዮ ለመቅረጽ
ወሰንኩኝ ይመስለኛል ይመስለኛል። so that's why I'm recording this video። ነገር ግን ወደ እንደዚህ ለረጅም ጊዜ ስመኝ ዩቲዩብ ለመስራት ሳቅድ አይዲያዎችን ሳፈላልግ በጣም ረጅም ጊዜ ፈጅቶብኝ ነበር እና ያንን ረጅም ጊዜ ግን እንዴት ነው ነገ እያልኩ ወይም ፕሮካስትሪኔት ያንን ነገር እያደረኩ የነበረው ለምንድን ነው? ምክንያቱም እኔ I just wanted የኔን ነፃነት በዩቲዩብ በኩል እንዲሆን ነበር የፈለኩት። ምክንያቱም ኦልሞስት ብዙ ሰዎች I think ኮሮና በኋላ ፋንታሳይዝ ሲያደርጉት የነበረው እሱ ነው፣ ዩቲዩብ ነው። I'm not saying ዩቲዩብ የሆነ መውጫ መንገድ ነው ምናምን እያልኩ አይደለም፣ ግን እኔ አትሊስት እኔ በዩቲዩብ የሆነ ነገር መስራት እፈልግ ነበር ከረጅም ጊዜ ጀምሮ። ኢማጂን ኦልሞስት 8 ዓመት 9 ዓመት በፊት ማለት ነው። ግን ያንን ነገር ለማድረግ በሆነ ምክንያት ደግሞ ወደኋላ ስጀምር ሳቋርጥ በጣም ነገሮች በጣም እየተወሳሰቡ ይመጣሉ ማለት ነው። ነገር ግን ወደ ስራው አሁን ወደዚህ ወደ ዩቲዩብ ወደ ቪዲዮ መቅረጽ ስጀምር ግን እንደ ወፏ እንደ መጀመሪያ እንደነገርኳችሁ ወፍ አሁንም ድረስ ፍርሃቱ በውስጥ ያለ እኔ ጋር አለ ፍርሃቱ እና ያንን ስራ ካልጀመርኩት ሰው ይሰድበኛል የሚል ስጋት የለኝም። ስጀምረው ብቻ ነው ሰው ሊሰድበኝ የሚችለው። so why not try it? ካልጀመርኩት አይሳካልኝም የሚል ጭንቀትም የለኝም እና የኔ ያ ዝምታ ወይም ፕሮካስትሪኔት ማድረጌ ለኔ እንደዛች የብረት አጥር ነው እና በዛ ዝምታ ውስጥ ደግሞ ነፃነት ባይኖርም ከውሳኔና ከውድቀት ሸክም ግን የሚገላግል እፎይታ ነበረው። ዛሬ ግን ያ እፎይታ ራሱ ለኔ እስር ቤት እንደሆነ ነው ያሰብኩት። so ክንፍ እያለህ ከመሬት አለመነሳት ነፃነትን አጥቶ በሰላም ከመኖር በላይ ከባድ ቅጣት የለም። ምክንያቱም ሰው የሚፈልገው ነፃነትን ሳይሆን እፎይታን ነው። ነፍስ ግን ምንም ቢሆን ያለ ሰማይ አትኖርም። ሁሉም ደግሞ የየራሱ የሆነ ሰማይ አለ። ወደዛ ሰማይ ደግሞ ሁሉም ሰው መብረር አለበት። ለዛም ነው ሁልጊዜ ለኔ አይዲያ ባክ ሊያደርግልኝ የሚችለው ኮት ነፍስ ያለ ሰማይ አትኖርም ነው። so የኔ ነፍስ ወደ ሰማይ ስትኖር አብራችሁ መሆን የምትፈልጉ ከሆነ ይሄንን ቻናል ሰብስክራይብ እና ይሄንን ቪዲዮ ላይክ ማድረግ አትርሱ። ቴንክ ዩ